በዚህ ላይ አንድ ማሳረገው ገንዬ ያው ነው ለወደድና ቀድመሽ ገንፎ ብለሽኛል ቀድሜ እኔ ኧረ ቆይ አንድ ሴት ልጅ ስላላት ነው ነገራችን ሴቶች ሀያል እግዚአብሔር የማያልቅበት ሁሉ በእጁ ነው ሁለት ሴቶች መንታይስ አሜን እንደው መንታይስ አሜን ያሰፉ ይዋላል አሜን ደግሞ እንደ አዲስ ኑሮ ኖረሽ ተደስተሽ ወልደሽ ቅድሚያ ለህዝቡ ባላበላ ለአንቺ ቀድሜ ላበላ ቃል ገብቻ አሜን ጤና ይስጥልኝ አሜን የሰውንም እግዚአብሔር ያኖርልኝ ጤናው ተነስተው ኑሩልን ሁላችሁም እንደው አዛውንት ሁሉ እግዚአብሔር ያኖርልኝ ሰብሳቢ ያነጣ ጤናችሁን ይስጥልኝ ሁላችሁም በየስራችሁ በመትሄዱበት የተባረከ የተቀደሰ ቦታ ላይ ያውላችሁ ከኔ በተረፈ መድኃኒዓለም ይብላል አሜን 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 በስመ አብ ያመት ለመንታ ልጅ የዛሬ አመት መንታ ወይኔ ገንፎላ ገንፋላታ እንዴ ቆይ ገንፎላ እንዴ አገንፍሩስ እንደገንፍልሽ ታገኛለሽ አንቺ ነው አራዳ እንደው ቃል ነው ማርያም ምሲ አይሆን ድረስ እንዳታስቢ ሳራ ራሱ በ12 አመት ወልዳለች እኔ ራሱ ቡላን ትቼ ራሴ አገንፍቻ በላ አይ ገነት ቆጮም በክትፎ ነው ቡላ ቆጮት ይሰማል ልኪ ወረፋው እኔ ደግሞ እንዳለኝ ታውቂያለሽ ወረፋ ከች ነው ወዳለው ምን አገባችሁላት እንዴ ግዝ ብለሽ ነው አችልም ያልሻት አየሽ ማርያም ቆበዘኝ መቤት ማርያም ሳታለም ነው ይሄው እንደ ገፎ ማገፋት ነው ስራ አሬስ ተከባል በጣም ጎበዝ ነኝ አሁን ሰልጥነሻል እንገፎ ማለት እንደምን ሰልጥነሻል ማለት ልታሸቸው አይደለም አቅምሽ ወንድሜ አንተ ደግሞ ቆረጠርከው የሚገርም ነው ዋንዳ ጨምሩ ከምሬ ነው ባይ አይ ደርቋል እኮ አዲስ አይ አይሄድ እስኪቴልሽ ነው እየተደረገ ነው ማሚስ በተደረገ በስላላት እማይ ይው ማርያም ላይ ሆነ አይ በስመ አብ በቃ አይ እማይ መብሰል አይደለም እኮ እዚህ ላይ የምትጨምሪበት በጣም ነው የሚገጥመው ጥሬ ነው እኮ ይበስላል አይምሰል እኮ ሆነ ቢበስል እንግዲህ እናታችንን እንስማ በቃ እናቴ ገንፎ ብሉ ተብሎ ሳምንት ቀስ አብልተሻል የኔ ሊማማት አሁን ያንቺ ገንፎ ብሎ ነው የሚገርምሽ እኮ በሻወር ወሰን ነበር ዛሬ እኮ የመጣሁት እኮ ሻወር እኮ የፈረንጅ ነው የኛ ሀገሩ እኮ ያጥሩ ገንፎ ብሎ ነው ገንፎ ብሎ ነው ያ በሚሻር ሰርቦ እኮ ያጥራው እመቤቴን ይበላሻል እኔ አገባኝ ማርያም እዚህ ገንፎ ላይ የለውበት ዛሬ ማየንማ ተባበኝ ነው እንዴ እናት አንቺ ስለዚህ ስትታረሺ በሷጅ እኮ ይታረሽ ነው እንዴ እኔ ነኝ ዘንድሮ አገኘኋት በመነጽር ስለሆነ ያየሽው ለዛሬ ነው ያርጋውና ማንም አልቀረም ሁሉም አርሻ ይብላኝ እንደኔ አንቺ በታታሪ ዛሬ ያገኘሽ ወንድሜ የገንፎ አሰራር እንዴት አያችሁት ምንም አያው እንደዚህ ማርያምን አንደኛ ነው እመቤቴን አንደኛ ነው እንዴ የማይጨው ድርግም ያረጋችብኝ ውሃ እሺ አሁን ይሄን በነገራችን ላይ ነው ስለምትወዱኝ ምን አገባኝ ይሄው ላበላበኛል እና አያስራስ አንዴ አይደለም ያጥሮ ፈትስባሽ ነው ዛሬ አው ያጥሮ ፈትስባሽ ግን ይሄ ደግሞ ሲዘጋጅ አላየው ሲቆላ አላየው ወይኔ ወድሽ ደግፍ ያራርጊ ደግ አንተ ተንፈራፈረሽ ይቅርብኝ አረፈልኝ አይዛብ እኮ ቢደቁ ይከብዳል አዎ ገንፎ ማማሰል ይከብዳል እኔ ነኝ እኮ እንደሱ ያዋህድኩት እንዴ እናንተ እኮ ይላልውን ያገኛችሁ ምን ያባለ ነው ማርያም ከበናት ሴት ነኝ
የኔ ሙያ ለማይቆይ እግዚአብሔር አለሽ ገንቡ አንደኛ ደረጃው ብዬ አይሽ እኮ ዋናው መዝሙር እመቤቴ ማርያም በሰላም አሜን ደስታውን ደስታ ያደርግልን። አሜን እንታቀፋት መስማት ፈልግ ያደርግልን። አሜን አሜን። ሄዳችሁበት ሁሉ የሰው ፍቅር ይስጣችሁ። አሜን። ከሁሉም በላይ ጤና ነው። ጤንነታችሁን ይስጣችሁ። አሜን። እግዚአብሔር አምላክ ቸርነቱ የማያልቅበት አምላክ እግዚአብሔር ይስጣችሁ። አሜን። ተባረኩ። አሜን። ይሄ ቤት ክርስትና የምንበላበት የምናስመርቅበት ሰርግ የምንበላበት ያደርግልን። የሰላም ፍቅር ቤት ያደርግልን። ፍቅራችሁን እንዲሁ ያዘብታል። ለምትተሳሰቡ እግዚአብሔርን ደግሞ በመሀላችሁ ይጠብቃችሁ። እኔ ባበኩ እንብላ። እቅዳችን ይገርማችኋል። ዘራችን መብዛት አለ። እንደ ባራሽ እንደ ባራሽ ነው። አይማኑ በባቸው ያለችውን ባልየው ነው ያለሰባት ይላል ችግሩ እኮ የእኛ አይደለም እኮ እናንተ ናችሁ እንደዚህ እኛን መከራ ውስጥ የምትገቡልን እኮ አትማሉ በሏችሁ። እኛ እንበላለን እናበራለን ብዙ ጊዜ። ይኸውልሽ ዶክተር ምን አለቻት መሰለሽ? እኔም ልንገርሽ እሷ ነው በቀደም ስንል እንግዲህ አሁን እሷ ስለምታወልድ ታውቃለች። አሁን ይበቃሻል፣ እየደከመሽ ነው። ኦፕራሲዮን 4 ይልሽውና 45 ቀንሽ ላይ ይቋጠራል። እንደዛ ይሻላል የሚሰራት አይ እንደዚህ ነው አይሆንም። ገና ያስፈልገኛል ልትል እኮ ነው። ክፍል እቀይራለሁ ችግር የለውም። ክፍል እቀይራለሁ አይደያየ ማለት ነው። እግዚአብሔር ይመስገን። ይሄም እኮ እግዚአብሔር ሲፈቅድ ነው። እሺ አልማልኩም ግን በምንስ ማን ይሰማኛል? ደግሞ እንትን ያምራል እኮ ሽታ ያምራል እኮ። የስንት ሰው የተባበረ ሙያ ነው። ዝም ብላችሁ መተኛማ ሳይኖር እንዴት ሰሜን ኮሪያ ይሄ ነገር የሚካሄዳል። አሜን 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 እሷም ኑሩላት አሜን ገናዋን ይስጧት አሜን ገናዋን ይስጧት። አሁን እሷ ቢኖሩ እንዴት ሞቀ ቤቱ እንዴት ሞቀ። እናት ነው ለመታረስ እናት ነው እና ድሜ ይስጥልን ገናችሁን ይስጣችሁ አይለያችሁ። ሀገራችንን ሰላም አድርጎ እንዲሁ ሳትለያዩ ያቆያችሁ ገናችሁን ይስጥልን። የሰራችሁትን ዋላችሁበትን ይባርክላችሁ ድሜ ይስጣችሁ። ሰላም ዳክ ምስጋና ይድረሰው። ሀገራችንን ሰላም ያርግልን። እኛ እንደበላን የተራቡትን የሚያብላልን። ሀገራችን ሰላም ይሁን። ቤቱን ሁሉ ይሁን። እንደው የኔም በቤት አጥሮፍ ሳሰማሽ ልክ ሽንት እንደምትሸኝ ስንት ነው ማለት አሜን ሁላችሁም ግቡ። በምትሰሩበት በምትሄዱበት ሁላችሁም ቀን ያርግላችሁ። አይለየን። ጤና ይስጥልን። ጤና ይስጥልን። ደግሞ ሰላም ተገላግለሽ በሰላም ተገናኝተን እንደዚህ ለመደሰት ያብቃል። ሁሉ ነገር የተሟላ ያርግልን። ጤናችሁን ይስጣችሁ።